ኦልራይት ምንም አልተመቸኝም ነበር ስለዚህ ፋይት ሪቪው ለመስጠት ፐርሰናል ነገር ገጥሞኝ ነበር እና አልተመቸኝም ነበር ብቻ እናወራበት እንግዲህ አይቀሬው ነገር ተፈጥሯል እኔ ብያችኋለሁ እኮ ስክሪፕትድ ካልሆነ ፋይት እንደዚህ ሎጂክ ፖል ጥሩ አይሆንም ብዬ ነበር እና እንዲያውም ከራውንድ 1 እስከ ራውንድ 4 ምንም ነገር አላየንም ነበር ምንም በቃ ፍራስትሬትድ ሆኖ ነበር አንቶኒ ጆሹዋ አክቹአሊ ማለት ነው ምክንያቱም በቃ በቀረበው ቁጥር ሀቢብን የሆነበት እንዴ ሹት ነው የሚያደርገው ጀለስ እና ዳኛው ደግሞ እንዲያውም እሱ ላይ ነው ታይም ምናምን እየሰጠ የነበረው ሎጂክ ነው የራሱ የጂክ ጥፋቱ ነው ማለት ነው እና ግን ራውንድ 5 ላይ ሞመንቷን አገኘች በቃ ከዛ በኋላ ራውንድ 6 ላይ በቃ ኢንጆይ ነው ያደረገችው ደግሞ በጣም በቃ አንቶኒ ጆሹዋ በሚያደርገው ነገር ተደስቷል ቆይ ፎቶ እንዲያውም ላይ ያይዝላችሁ ይሄን ፈገግታ አይታችኋል በቃ እዚህ ሰማን በጣም ኢንጆይ ያደረገ ያለ ፋይቱን በቃ እየቀጠቀጠው ስለሆነ እየተደሰተ ያለ ሰው ፊት ነው እዚህ ጋር የምታዩት እና ያው ጄክ ፖል በመጨረሻም ትክክለኛ ቦክሰር ገጥሟልና ያው ቦታው ላይ ተቀምጧል ብዬ አስባለሁ እና ግን እኔ ጄክ ፖል አደንቀዋለሁ ምክንያቱም ከዩቲዩበርነት መጥቶ እዚህ ጋር ከወርልድ በጣም ወርልድ ክላስ ከሆኑ ቦክሰሮች ጋር እንደዚህ ሪንግ ላይ መቆየት ምናምን ራሱ በጣም ልታደንቀው የሚገባ ነውና ፕሮሞሽኑ ደግሞ በጣም ይመቸኛል እና ሂዝ አክቹአሊ ማርኬቲንግ ጂኒየስ የሆነ ልጅ ነው ምን የሚደነቅ ነው ሰውን ሬጅ ቤት በማድረግ እሱ እንዲዘረር ነው የፈለከው እሱ እንዲዘረር የፈለክ እሱ የሌለ የጦፈ ነው ያለው ሀብታም እየሆነ ነው ያለው እና ማርኬቲንጉ ያ ነው እንግዲህ እንዴት አንድ ዩቲዩበር እነዚህ እየከፈላቸው ነው እንጂ እንዴት እስካሁን አይሸነፍም ምናምን ብሎ ታየዋል ከፍለህ ታየዋል እና በዚህ ነው ስሙን የገነባው በጣም ስም አለው ወይዚ በጣም ኦልሞስት ከፕሮፌሽናል ቦክሰሮቹ በላይ ስም ያለው ሰው ነውና ሂዝ ማርኬቲንግ ጂኒየስ እዚህ ላይ የደረሰበት መንገድ በጣም ተመችቶኛል አክቹአሊ እና አሴ ቦክሰር አቨሬጅ ነው ያው ግን ያው እሱ ውፕድ እንዲደረግ እሱ እንዲሸነፍ እንዲቀጠቀጥ የፈለጋችሁ ሰዎች ይሄ ፋይት አስደስታችኋል ብዬ አስባለሁ